እግርሽ አካል የለም ስሜቱ ምን አይነት ነበረ ይሆን ሄድናል ከሚል ተስፋ ደግሞ ሙሉ በሙሉ ወደ ማጣት ምን ያህል ሰዓታት ቆየሽ ሰርጀሪው ላይ እንዴት ነበር ሂደቱ ስትነቂ ምን ተሰማሽ መጀመሪያ ያስተዋልሽውን ነገር ብታጫውቺኝ ደስ ይለኛል ያው ከሰርጀሪ በኋላ የነበረው በጣም ከብዳል ምክንያቱም የፈለገ ጠንካራ ብሆን አካሌን ያጣሁት በትክክል እሱ ነው እንድታነሽልኝ የፈለኩት ምክንያቱም ቲክቶክሽ ላይ እናያለን ቪዲዮዎች ሊፕሲንክ ያደረግሽ ስትሰሪ በሳውንዶች እየተጠቀምሽ ስትሰሪ ስትስቂ ነው የምናውቅሽ የሆነ እኮ ማማረሪያ ሰዓትም እኮ ያስፈልጋል ማማረር ባንለውም ከጌታሽ ጋር የምታወሪበት ያ ረቢ በቃ ይሄን ነገር ፈልገህልኝ ነው ያደረከው እሺ በቃ በሆነ ደግሞ በሌላ ነገር ካሰኝ የምታወሪበት ከጌታሽ ጋር ኮኔክት የምታደርጊበት ሞመንት አለ ያቺን ሰዓት እንድታነሻት ፈልጌ ነው ምን ተሰማሽ በሰዓቱ ምን አልሽ እሱን ሐሳብ አንሽልኝ ያው እንደወጣው እግርሽን ያሳዩሻል የተቆረጠውን ማለት ነው ህጋቸው ነው ማሳየት አለ ማየት ካለበት ወይ ፋሚሊ ያያል ወይ አንቺ ማየት ካለብሽ ያሳዩሻል የተቆረጠው ነገር ማለት ነው ለማዘር ሊያሳዩ ሲሉ ነው እኔ አልፈልግም ማየት አልፈልግም አለሽ ማዘር ኦኬ እኔ ደግሞ ሙሉ በሙሉ እንዲቆርጥልኝ ማለቴ ያው እግር የለኝም ብዬ እንዳስብ አምጡና አሳዩኝ ያልኳቸው እና የዛኔ መጥቶ ሳየው ወላሂ በጣም ነበር የተሰማኝ በእንደዚህ በቅራ ጎኔ ነበር ያመጡልኝና እንዲህ ጉዞር ብዬ ሳየው ለካ እግሬ በጣም ያምራል አልኩ እና ማማሩ ራሱ የዛኔ ነበር ያየሁት ጣቶቼን ሳያቸው አፉ